ሰላም ጤና ይስጥልን የተከበራችሁ የቀቢኒውስ ቤተሰቦች ከሀገር ውስጥ እስከ ዓለም አቀፍ መድረክ የተሰሙ አነጋጋሪና ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ዋና ዋና ርዕሶቹን እናሰማችሁ። በሱዳን የፈጥኖ ደራሽ ኃይል RSF ዋና መስሪያ ቤት ላይ ኃይለኛ የድሮን ጥቃት ተፈጸመ። የተባበሩት አረብ ኤምሬትስ በኢራን ላይ ሚስጥራዊ ጥቃቶችን ስታካሄድ መቆየቷ ተጋለጠ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላን 51ኛ የአሜሪካ ግዛት ላደርጋት አስባለሁ ማለታቸው አነጋጋሪ ሆኗል። በሀገር ውስጥ ዜና ታዋቂዋ ኢትዮጵያዊት አትሌት የብርጓል መለሰም በድንገተኛ ህመም ህይወቷ አለፈ። ኬንያ የራሷን የሞባይል ስልኮችና ኮምፒውተሮች ማምረት መጀመሯን ፕሬዝዳንት ዊሊያም ሩቶ አበሰሩ። እነዚህንና ሌሎችን በርካታ አጫጭር መረጃዎችን በዝርዝር እናቀርባለን። እስከ ዜናው ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። እንግዳ ወርቅ ተፈራ ነኝ። በመጀመሪያ ወደ ጎረቤት ሱዳን ስናልፍ በደቡብ ዳርፉር ግዛት ዋና ከተማ ኒያላ የሱዳን ጦር ናቸው የተባሉ ሰው አልባ አውሮፕላኖች ሰኞ ዕለት በፈጥኖ ደራሽ ኃይሉ RSF ዋና መስሪያ ቤትና በከፍተኛ አመራሮች መኖሪያ ቤቶች ላይ ከባድ ጥቃት ፈጽመዋል። ነዋሪዎችና ታማኝ ምንጮች እንደገለጹት ይህ ጥቃት የተሰነዘረው የፈጥኖ ደራሽ ኃይሉ መሪ መሐመድ ሐማዶን በከተማዋ በሚገኙበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። ከጥቃቱ በኋላ የፈጥኖ ደራሽ ኃይሉ በከተማዋ ላይ የቴሌኮሙኒኬሽን አገልግሎት ሙሉ በሙሉ እንደተቋረጠ ተነግሯል። ባለፉት 4 ቀናት በከተማ ተከታታይና ኃይለኛ ፍንዳታዎች ሲሰሙ መቆየታቸውም ተዘግቧል። ወደ መካከለኛው ምስራቅ ስናመራ የጦርነቱን ሚዛን ሊቀይር የሚችል አዲስ ክስተት ተሰምቷል። የተባበሩት አረብ ኤምሬትስ በኢራን ላይ የሚፈጸሙ ወታደራዊ ጥቃቶችን በሚስጥር ስታካሄድ መቆየቷን ዎል ስትሪት ጆርናል ዘግቧል። ዘገባው እንደሚያመለክተው ሚያዝያ ወር መጀመሪያ ላይ በፋርስ ባህረ ሰላጤ በሚገኘው የላቫን ደሴት የነዳጅ ማጣሪያ ላይ የተፈጸመው የአየር ጥቃት የኤምሬትስ እጅ አለበት። ምንም እንኳን ኤምሬትስ ጥቃቱን በይፋ ባታምንም ይህ እርምጃ ሀገሪቱን ከአሜሪካና እስራኤል በመቀጠል በኢራን ላይ ወታደራዊ ዘመቻ የምታደርግ ሶስተኛው ሀገር ያደርጋታል። ይህ በእንዲህ እንዳለ ኢራን ሰኞ ዕለት የአውሮፓ ሀገራት የጦር መርከቦችን ወደ ሆርሙዝ ባህረ ሰላጤ እንዳይልኩም በጥብቅ አስጠንቅቃለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ማንኛውም የአውሮፓ ጣልቃ ገብነት የኢነርጂ ዋጋን ከመጨመር ባለፈ አሁን ያለውን ስስ ሁኔታ ይበልጥ ያወሳስበዋል ሲሉም ተናግረዋል። ወደ አሜሪካ ስንሻገር ዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቬኔዙዌላን 51ኛዋ የአሜሪካ ግዛት ለማድረግ በቁም ነገር እያሰብኩበት ነው ማለታቸው የካራካስን መንግስት አስቆጥቷል። የቬኔዙዌላ ፕሬዝዳንት ሮድሪጌዝ ይህንን ሀሳብ አጥብቀው በመቃወም ሀገራችን የነጻነት ሂደቷንና ሉዓላዊነቷን አሳልፋ አትሰጥም፣ ታሪካችንን መጠበቃችን እንቀጥላለን ሲሉ ለዓለም አቀፍ ፍርድ ቤት በሄግ ተናግረዋል። ትራምፕ ይህን ያሉት በቅርቡ የቀድሞ የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮም ከካራካስ ተይዘው ወደ አሜሪካ መወሰዳቸውን ተከትሎ ከቬኔዙዌላ ጋር በጥሩ ሁኔታ እየተስማማን ነው ባሉበት ወቅት ነው። ወደ አፍሪካ ፖለቲካ ስንመለስ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎ ስልጣናቸውን እንዲለቁ የሚቀርብላቸውን ጥሪ ውድቅ አድርገዋል። በ2020 በግል እርሻቸው ውስጥ ከተደበቁ $580,000 ስርቆት ጋር በተያያዘም ህገ መንግስታዊ ፍርድ ቤት በቅርብ የሰጠውን ውሳኔ ተከትሎ ጫናዎች ቢበዙባቸውም ፕሬዝዳንቱ የግብር ከፋዮችን ገንዘብ አልሰረኩም፣ ስልጣኔን አልለቅም ሲሉ በቴሌቪዥን ባስተላለፉት መልእክት አስታውቀዋል። በቴክኖሎጂ ዘርፍ ኬንያ ትልቅ ታሪካዊ እርምጃ ወስዳለች። ፕሬዝዳንት ዊሊያም ሩቶ ሀገራቸው የራሷ የሞባይል ስልኮችና ኮምፒውተሮች በሀገር ውስጥ ማምረት መጀመሯን በይፋ አብስረዋል። ፕሬዝዳንቱ እንዳሉት ይህ እርምጃ የውጭ ምንዛሪ ከማዳን ባለፈ ኬንያን የአፍሪካ ቴክኖሎጂ ማዕከል ያደርጋታል። በሌላ የቴክኖሎጂ ዜና ጀርመን ከተሞቿንና መሰረተ ልማቶቿን ከድሮን ጥቃት ለመከላከል የሚያስችል አዲስ የቴክኖሎጂ ጋሻ ልትዘረጋ ነው። ራይን ሜታል እና ዶቼ ቴሌኮም የተባሉ ግዙፍ ኩባንያዎች የሞባይል ኔትወርክ ዳታን እንደ ራዳር በመጠቀም ያልታወቁ ድሮኖችን በፍጥነት ለመለየት የሚያስችል ቴክኖሎጂ
እያለሙ መሆኑን ይፋ አድርገዋል። ወደ ሀገር ውስጥና ስፖርታዊ ዜናዎች ስንመለስ ታዋቂዋ የረጅም ርቀት አትሌት የብርጓል መለሰ ማለዳ ልምምዷን እየሰራች ባለችበት ወቅት ባጋጠማት ድንገተኛ ህመም ምክንያት ህይወቷ አልፏል። የ36 ዓመቷ የብርጓል የፓሪስና የሊዝበን ግማሽ ማራቶኖች እንዲሁም የሻንጋይ ፕራግና ሂውስተን ማራቶኖች በበላይነት አጠናቃለች። በ2015ቱ የመላው አፍሪካ ጨዋታዎችም ለኢትዮጵያ የነሐስ ሜዳሊያ አስገኝታ ነበር። ለቤተሰቦቿና ለአድናቂዎቿ መጽናናት እንመኛለን። በሌላ በኩል የጊዜያዊ መስተዳደር ፕሬዝዳንት የሆኑት ሌተና ጀነራል ታደሰ ወረደም የፕሬስ ሴክሬታሪያት ጽህፈት ቤት ኃላፊ ዶክተር ገብሩ ካሳይ ታሰሩ። ቅርብ ወዳጃቸው እንዳሉት እስሩ የተፈጸመው ግንቦት 3 ምሽት 2 ሰዓት ላይ ሲሆን የታሰሩበት ምክንያት ሆነ ያሉበት ቦታ እስካሁን አልታወቀም። በመጨረሻም አጫጭር የዓለም አቀፍ መረጃዎችን እናስደምጣችሁ። ህንድ በሀገሪቱ ለ60 ቀን የሚበቃ የድፍድፍ ዘይትና የተፈጥሮ ጋዝ እንዲሁም ለ45 ቀን የሚበቃ የፈሳሽ ጋዝ ክምችት እንዳላት አስታውቃለች። ሶማሊያም በመቃዲሾ የተቃዋሚዎች ሰልፍ ለመበተን የጸጥታ ኃይሎች በከፈቱት ተኩስ የአንድ ሰው ህይወት ሲያልፍ ሌላ ሰው ቆስሏል። ኢኮኖሚ በአሜሪካና ኢራን የሰላም ድርድር መሻሻል ባለመታየቱ የነዳጅ ዋጋ ሲጨምር፣ በአንጻሩ የወርቅ ዋጋም 0.6 በመቶ ቀንሷል። ወደ ኢራንና አሜሪካ ስንመለስ ኢራን ለአሜሪካና ለእስራኤል የስለላ አገልግሎት ሲአይኤ እና ሞሳድ ሰልሏል ያለችውን በሳተላይት መስክ ላይ የሰራ የነበረውን ኤርፉን ሻኩርዛዴህን በሞት ቀጣለች። ወደ ሊባኖስ ስንመጣም እስራኤል በደቡባዊ ሊባኖስ በፈጸመችው የአየር ጥቃት 2 ሰዎች ሲገደሉ፣ በሌላ በኩል ሂዝቦላ በእስራኤል ወታደራዊ ቦታ ላይ በፈጸመው ጥቃት ወታደሮችን ማፈግፈጉን ገልጿል። ለዛሬ ያስንላችሁ መረጃዎች እነዚህ ነበሩ። ስለተከታተላችሁን ከልብ እያመሰገንን በሌሎች ወቅታዊና ትኩስ ዜናዎች እስከምንገናኝ ድረስ ሰላማዊ ጊዜን ተመኘንላችሁ። ቪዲዮውን ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉም።